አይኖቿ ያዩን ካንተ በቀር የምትወደድ የምትፈቀር ዘመድ ወገኔ ሆነኸኛል እኔን የምችል የቀለሜ ደግሞ ስለ ይሄ ድህነት ይታጣል በስራ ምናምን አይነት የሚሉ ነገሮች ተናግሯል። እሱም አስፈላጊ ከሆነ ይመጣል። ግን በመዳን ይሄ በጥምቀት ዙሪያ ራሱ የተናገረውን ላሳያችሁ። ከነ ኤፍሬም ጋር ሲሆን እንዲህ ብሎ ነበረ። ስታንዳችን ነው። ኦኬ አንተ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን ጨምረህ እነዚህ ነገሮች ሁሉ ኤፍሬም በእምነት ብቻ ነው መዳን ብሎ የሚለውን የኛ የወንጌላውያን አማኞች ስታንዳችን ነው። ኦኬ አንተ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትንም ጨምረህ እነዚህ ነገሮች ሁሉ አብረው ሲካተቱ ነው አንድ ሰው መዳንን የሚያገኘው። ለምሳሌ ጥምቀትን ወይ ቅዱስ ቁርባንን። ኦኬ አሁን እዚህ ጋር እንደሰማችሁት ቀለሜ ምን አለ? እምነት ብቻ የሚለው የፕሮቴስታንት የመዳን መሰረታችን ስታንዳችን ነዋል። ስለዚህ እናንተ ኦርቶዶክሶች ደግሞ መዳን በምንድን ነው ብላችሁ ነው የምታምኑ? ኦኬ ለምሳሌ እምነት ብቻ ሳይሆን እምነትና ምን ለምሳሌ አለና ጥምቀትን ወይም ስጋና ደም ምናምን የሚሉ ሀሳቦች እንደዛ ብለህ ተወያይ እያለኝ ነው። ኦኬ ሌላ ጊዜ ከዚህ በፊትስ ምን ብሎ ተናግሮ ነበር? ያው የዚህንም እንስማውና እዛው ቀጥሎ የቀለሜ ስላለ እንስማ። ሲደመር መጠመቅ ይሆናል የዘላለም ሕይወት። እዚህ የተለየ ካልኩሌሽን ጥምቀት እምነትን አይቀድም። አንድ ሰው ለመጠመቅ ማመን አለበት። ለማመን ስብከተ ወንጌል መስማት አለበት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሳይሰማ አያምንም፣ ሳያምን አይጠመቅም፣ ሳይጠመቅ አይድንም። ኦኬ ምን አለ? ሳይሰበክ አያምንም፣ ሳያምን አይጠመቅም፣ ሳይጠመቅ አይድንም። እሺ ቀጥል። እንደዚህ ነው መጽሐፍ ቅዱስ እንግዲህ በግልጽ አማርኛ የሚነግረን እንዳልኩ የጥምቀትን ስርዓት እኔ አላቃልልም። መጽሐፍ ቅዱስም እንደዛ እንድናቃልልና ሰው ሳይጠመቅ ዝም ብሎ መቀመጥ አለበት ለመዳን ለመዳን እምነት ብቻ ነው ብዬ አልልም። ጥምቀትን ጭምር ጌታ ስለተናገረ የሚጠመቁ መጠመቅ አለባቸው። የሚጠመቁ ማለት አቤት ምን አለ? ሰምታችሁታል? እምነት ብቻ ነው ብዬ አልልም። ጌታ ያዘዘው ትእዛዝ ነው። ዝም ብዬ አላቃልልም። ያመኑ ሰዎች መጠመቅ አለባቸው ለመዳን ብዬ ነው የምለው። ይኸው ቀለሜ ራሱ። ስለዚህ አሁን ውይይቱ እንደው ከፕሮ ለፕሮማ በጣም ሰፊ ነው። በጣም ሰፊ ነው። በመወጋገዝ ደረጃ በመሰዳደብ ደረጃ ምናምን ነው ሊሆን የሚችለው። ይሄ ግን በራሳቸው አንድ ፐርሰን ራሱን ችሎ እኔ የሆነ አንድ ወጥ ትምህርትን ያለኝ ብሎ ራሱ መወያየት እኔ ይከብዳል ባይ ነኝ። እና ይኸው የኤፍሬም የማነው ቀለሜ ይኸው አንድ ትምህርት ከዛ ስም ጥቀሱ እኛ እናወጣለን። እንዴት ናችሁ ወገኖች? ሰላም ነው? እንዴት ነህ በለጠ? ደህና ነህ? ሰላም ነው እግዚአብሔር ይመስገን። ርዕሱን አይተዋል? ጳጳሳቱ አንድ ናቸው ወይ የሚል ጥያቄ አለኝ። እሱን እስቲ መልሱልኝ። እሺ ከርዕሱን ጀምርና ከዛ ወደ አንተ ጥያቄ እንመጣለን። ርዕሱን አይተዋል? ርዕሱ ፕሮ አንድ ናቸው የሚለው መጀመሪያ ጳጳሳቶቹ አንድ ናቸው ወይ እናንተ? አይ መጀመሪያ ከፕሮቹ ነው የምንጀምረው። ርዕሳችን እኛ ነን የምናውቀው በለጠ። ኦኬ የጳጳሳቱ ይበልጣል ወይስ የቲክቶክ ሰዎች ይበልጣል? ለመጨረሻ ጊዜ ርዕሱ ላይ ትወያያለህ። ኦኬ ጳጳሳቱ አንድ ናቸው ወይ? መጀመሪያ ንፍጣ ይህ በጣም ያቆስላል። እናቴን እንደዚህ ሰው ቅድም ሌላ ቆማ እንዳስገባው አላውቅም። ማርያምን እኔ አላስገባሁትም። በጣም እኔ ነው ምን እየሆነ እንደሚነሳ እኮ ነው ግራ የሚገባን። እርሱ ላይ ታወራለህ ሲባል አይ
አንድ ቁጥር ጻፉ። ሌሎች ፕሮቴስታንቶች ካላችሁ ትናንት ኤፍሬም ቤት የነበራችሁ ወይም ለኤፍሬም ሼር አድርጉለት። ትናንት ቀን ሙሉ አንድ ነን ምናምን እያለ ሲያስተምር ስለነበረ ሼር አድርጉለት። እኔ እኮ ለምን በለጠ እንደምታስገቡ ሳይዶን ነው። በበለጠ እኮ ተስፋ የማይቆርጠው እግዚአብሔርና ሰይጣን ናቸው። እግዚአብሔር ያው ይመለሳል ብሎ ሁሉ ኃጢአተኛ ተስፋ የማይቆርጥብን ስለሆነ ነው። ያው ሰይጣን ደግሞ ይከዳኛል ብለው ተስፋ አይቆርጥም። በበለጠ የማይከዳኝ ወዳጅ ብሎ የማይቆርጥበት እንጂ ፕሊስ ደግማችሁ ዝም ብላችሁ አታስገቡት። ይሄ ከራሱ ጋር የትዳር ችግር ምናምን አለብኝ ብሏል የሆነ ሰዓት። በቃ እሱ ሲሳካል ምናልባት ከተረጋጋ ትመጣል። ባትገባ ደስ ይለኛል። እግዚአብሔር ምንም አንድ ቀን ይሻሻላል ብላ አስገብተው የማይሻሻል ሰው ቢኖር በለጠ መቼም ቢሆን። ስለዚህ ዝም ብላችሁ እያስገባችሁ ምናምን እንትን ባትሉት ባይገባ ለራሱ እስቲ ይራቅ ከቲክቶክ እና ይረጋጋ ምናምን አይነት ነው። እንደዛ ነው የሚሻለው። አሁን ይግቡ። እኔም በስሙ እንድጠራው አታድርጉኝ እባካችሁ። በስሙ እንድጠራው እያደረጉ ልክ እኮ ነው። ተዝረከረከብን መጥቶ እናቴን ከአማኑኤል ቀጥታ ይገባሉ። እንደው እኮ ችግር ነው። አንዳንድ ቀን እንኳን አልፎ አልፎ እንኳን አይሻለው። በጌታ ሰው እኮ እያደረ እንኳን ያስባል እኮ እሱ አንድ ቀን እንኳን አያስብ። እንደው በፍርድ ቀን እሱ የሚጠየቀው አይምሮን አልተጠቀምክም በሚል ይመስለኛል። እሺ ላኩ ፕሮቴስታንት ወንድሞቻችን። እንዲህ እኔ እኮ አይ ፕሮቴስታንት በቃ መደበቅ ሆነ ስራችሁ። እንዴ ትናንትና እኮ እዛ በስማ ጥሩት ኤፍሬም ባለ ጊዜ ለምሽር አታረጉለትም? የካውንስሉ የፕሮቴስታንት ወንጌላ የካውንስሉን መግለጫ እያሳየ እዛ ላይ በተጠቀሱ ትምህርቶች አንድ ነን ሲል ስለነበረ ያው እሱ መግለጫም ካላችሁ እሱ ላይ ብቻ እናወራለን። ኑ ግቡ። አንድ ቁጥር ጻፉ። የራሳቸውንም መጽሐፍ እየመረጡ ወይም ደግሞ እየዘለሉ ነው የሚያነብላቸው። በቃ ገድላት ድርሳናት ላይ በናቱ ስታይል ጥያቄ አላችሁ? እሺ አንድ ቀለም የተናገረውን ቪዲዮ ላሳያችሁና ወይ እሱ ላይ እንትን በሉበት። አንድ በጣም አንድ የማይሆኑበት ነገር ቆይ እዚህ ቪዲዮ ላሳያችሁ። እሺ እስክትከፍት ድረስ ባለፈው ማነው ሲያሳይ የነበረው? ማንም ሰው ጌታ እሺ የካውንስሉ አረማ ዴፊኒሽን ማንም ሰው ጌታ ዮኒ ትከፍተዋለህ ወይስ ይሄን አሳይተን? አይ ክፈት። ሶሪ ክፈት። እሺ የካውንስሉ አርማ የካውንስሉ አርማ ትርጓሜ መጀመሪያ አርማው እሺ ይሄ ነው የካውንስሉ አርማና ኦኬ በመጠን በሳይዝ በቅርጽ ምናምን አንድ አይደለምና ትርጓሜ አለው። ለምን እንደዚህ እንዳረጉት ማለት ነው። ኦኬ እሺ ትርጉም እሺ ቆይ ስለ መደቡ ማለት ነው። ከኋላ ያሉ የተለያዩ ቅርጾች ምናምን ያላቸው ማለት ነው። ስለ መደቡ ላይ ያሉ የተያያዙ ቅርጾች ይላል። የትኛው ማለት ነው? እዚህ ጋር መደቡ ላይ ያሉ የተያያዙ ቅርጾች ማለት አንዳንዱ ትሪያንግል ነው፣ አንዳንዱ ምንድነው ፒራሚድም የሚመስል ምናምን አይነት ነገር አለው ምናምን እና አንዱ ሰፊ ነው፣ አንዱ ጠባብ ነው ምናምን አይነት ነገር። እቺ አሁን በጣም ትንሽ ነች፣ እዚህ ጋር በጣም ሰፊ ነው ምናምን። ስለዚህ ምንድነው ይሄ የሚለውን ሲያብራሩ እሺ እንዲህ ይላል። የተያያዙ ቅርጾች የተለያየ እድሜ እና አስተምህሮ የተለያየ ምንና ምን
እድሜና አስተምህሮ እሺ ያላቸው ቤተ እምነቶችና ህብረቶች የያዘ መሆኑን እኔ ካውንስላችሁ ራሱ አምኗል። ለምን አታምኑ? የተለያየ እድሜና አስተምህሮ ያላቸው ቤተ እምነቶች ሰብስቦ የያዘ እንደሆነ ማሳያ ነው። በቃ አለቀ እኮ። በአስተምህሮ የተለያያችሁ ናችሁ፣ በእድሜ የተለያያችሁ ናችሁ እና በዚህም የተለያየ መሆኑ ማሳያ እንዲሆንልን ይኸው አርማችን ራሱ ይግለጽልን ብለን እንዲህ አድርገነዋል አሉ። በዚህ ራሱ ሞግታችኋለን። እዚህ ራሱ ሞግታችኋለን። አንድ ማስረጃ አቅርቡ። በቃ እሱን ዲፊት ማድረግ ነው እንደው የምናደርገው። ግቡና አንድ የሚያደርጋቸውን ዝም ብላችሁ ተናገሩና ከዛ በኋላ እሱን ማፍረስ ይሆናል ስራችን ማለት ነው። ቀጥያውን ፓፓ ዮ ጋይዝ ይሰማል? ዮኒ ጀግናው ትሰማለህ? አይ ጀግናው አልሽ? ጀግናው መጣሽ? እንዴት ነው? እንኳን ደህና ቆያችሁኝ። ማን ነው እያወራኝ ዋትሳፕ ላይ የሚገባብኝ? በጌታ እሺ። እና ምን ጉድ ነው የምታሳዩን? በፕሮቴስታንት ውስጥ በእድሜ እንደሚለያዩት ሁሉ በትምህርት የሚለያያሉ ነው የምትሉኝ? ራሳቸውን ያሉት አረኛ አይደለን። ኦኬ። እና እናንተ የሰው ሃይማኖት እየተሳደባችሁ መስሉኝ። ራሳቸውን እንዴ እና ላስቆም ይገባ እና ታዲያ እንዴ እኔ እኮ የምር እየተሳደባችሁ ለካ ራሳቸው ናችሁ። እርስ በርስ እየተቀጣቀጡ እኮ ይሄ ከባድ እኮ ነው። በእድሜ ለምንለያየው በአስተምህሮ ምንለያያለን እንዴ? ከባድ ነው። እንዲ በጣም ከባድ ነው። እኔ በኢየሱስ ላይ የሚለያያሉ ብዬ ነው የማምነው። ለነገሩ ኦኬ እኔ ላለው እንዴ ተወት እኔ አይደለም ይሄንም ለካ እነሱም እንደዛ ይላሉ። እስቲ ዶክመንታሪ ደግሞ አንዴ ቲቪውን ቀንሱ እስቲ ታዝንላችኋለህ። አንተ ደግሞ እነሱ ይላሉ አንተ ደግሞ ታዝንላችሁ። እነሱ ሲሉ ዝም ብለህ ይመስለኛል ትላለህ። ረስቼው ነበር። እስቲ ና እስቲ በጌታ አውጡት እስቲ እሱንም ቪዲዮውን። እንዴ ጥሩ ነው። በቃ እንደዚህ አንድ ነን ማለት ከጀመሩማ አሰየው። ወደ ስማትና አሳያቸዋለሁ እንመለስ ብለን አንድ የምንሄድበት ይህንን ርዕስ እቺን ስማትና አውጠዋል ቢስ ይሄ በጣም አንድ ከመሆናቸው የተነሳ ኤርሚያስ የተናገረው ንግግር ነው። ማንም ሰው ጌታን ሲቀበል ከዚህ በፊት ላደረኩት ነገር ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረው ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በጌታ አላደረግም እያደረኩም ነው። ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው የማስተምረው ማለት ነው። በትክክለኛ አብያተ ክርስቲያናት ገብተው እንዲጠመቁ ያ ማለት መካነ ኢየሱስ ትክክለኛ አይደለችም። የሚገርም ነው። በግልጽ እነሱ ያመኑትን እንግዲህ እኛ እናስተባብል ነገር ምን እናድርግ? እሺ የጴንጤ ጠላት ይሉናል። አሁን ይመጡና እናንተ ጴንጤን ስለምጠሉ ነው። የጴንጤ ጠላት ሲባል በነገራችን ላይ የትምህርቱ ይሄ የሐሰተኛ ትምህርቶች እና የዛ የትምህርቱ ጠላት እያሉን ከሆነ እኔ ፕራውድሊ ጠላት ነኝ። ባይዞ የትምህርቱ ከሆነ የሐሰተኛ አስተምህሮቹ ጠላት እያሉ ከሆነ ፕራውድ ጠላት ነኝ። በእግዚአብሔር ቃል ላይ የሚነሳሳ የትኛውንም ሀሳብ የስ ለማፍረስ የተዘጋጀን ሰዎች ነን። እንደ ጠላት አይተ ነው ማለት ነው። ሰዎቹን አይደለም፣ ሰዎቹን እንወዳቸዋለን ያው እንዳያጣማ እሱ ደግሞ አሁንም ትምህርት ላይ ግን ለምሳሌ ጥምቀት አያድንም ለሚለው የጴንጤ ትምህርት ትምህርት ጥምቀት አያድንም ለሚለው ጠላቱ ነኝ እኔ እና እኔ ብቻ ደግሞ አይደለም ሙሉ ኦርቶዶክስ ጠላት ነው። በዓለም አቀፍ ደረጃ ያለው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብሎ ነው የሚነሳበት ሰው። ቅዱስ ቁርባን ላይም እንደዚሁ እና ሌሎች ነገሮች ላይም ለሚነሱ ጴንጤያዊ አይነት ትምህርቶች ለእነሱ ጠላት ሊሆን ይችላሉ። ለእግዚአብሔር ቃል ወግኜ ማለት ነው ከእግዚአብሔር ቃል ጋር ሆኜ እና ኤኒዌይስ ይሄ አንድ ናቸው ወይስ አይደሉም የሚለው ግን
ራሳቸው ኮንፌስ ያደረጉት ነገር ስለሆነ ክርክር ውስጥ ራሱ አይከተም ማለት ነው። እኔ እንትን ወዚህ እኮ አንድ ነን ምናምን ብለው በጣም ለማጭበርበር የሚሞክሩ ሰዎች እኮ ባለፈው አሳዩዋቸው ራሳቸው ፕሮቴስታንቶች ራሱ ምን እንደሚሏቸው። እንደነዚህ አይነት ሰዎችን በቃ አትስሙ እስከ ማለት ደረጃ ድረስ ማለት ነው የደረሱት። እና እንደውም ዝም ብለህ ቆይ አይተው ነገሩ ምን ይሰራልናል በሚለው ዝም ብለን እንተው እንጂ አስፈላጊ ከሆነ ግን ዝም ብለህ አሹፋቸው ነገር እና ምንድነው ትልቁ ነገር ራሳቸው ፕሮቴስታንቶቹን ግን አሁን ኖርማል የተወሰነ እንደው ይሻላሉ የምትሏቸው ፕሮቴስታንቶች አይ እኛ አንድ ነን አላልንም አንልም ብሎ በግልጽ ደግሞ ሲናገሩም ደግሞ ይሰማሉ። እንደዛ ካሉ እሰየው በቃ አትሊስት አንድ አይደለን የሚሉና ከዛ በኋላ እነሱ ናቸው የሆነ ነገር ከተባለ እነዚህኞቹ ናቸው ይላሉ። ስለዛ እነዛኞቹን ልንመታ እንችላለን። ከዛ ውጭ አንድ ነን የሚሉ ከሆነ ግን በራሳቸው ጅራፍ መግረፍ ነው። ካላችሁ ላኩ አንድ ቁጥር ፕሮቴስታንቶች። የዛ ሰውዬ እንትን ነው የሚጋብዙ አንድ ነን አንተን አሁን ቅጭጭጭ ማድረግ ነው የሚለው አንድ አይጀግነው አትዩ ኤርሚያስን አይጀግነው ምን አሁን ምንድን ነው እየጠበቃችሁ ያላችሁ? ፕሮቴስታንት ነው አንድ ነን ብሎ የሚያምን ፕሮቴስታንት ዮሐዴ የሆነ ነገር ሊያሳይ ነበር እንጂ ትልቁ ላይ አንድ ቁጥር ጻፉ የምትሉት እንጂ እነሱማ ትናንትና እንዳልኩ እዛ ኤፍሬም ጋር ቀኑ ሙሉ ስለነበሩና የካውንስሉን መግለጫ እያሳየ አንድ መሆናችንን ምናምን በዚህ ማሳየት ትችላላችሁ ሲላቸው ስለነበረ እሱም ካለ ከስርም የነበሩት ካሉ መጥቶ እንዲያሳዩ እሱ ያላቸው። እሱ እንኳን የሚገባ አይኖርም። ግን ይህ እንትን እኮ ነው። ይሄ ሚዲያ ላይ እንደዚህ እናስተምራለን የሚሉት ፕሮቴስታንቲዝም እኮ በጣም ዋቴ ነው። ታች ላይ ያሉት በጣም ሚስኪን ናቸው ምናምን፣ ብዙዎቹ ፕሮቴስታንቶች የሆነ ጥሩ ናቸው ምናምን። ያው በዙሪያችን ያሉትን ስናይ እነዚህ በቃ ያለ ውሸት ጴንጤ አይቀጥልም የተባለ ምን ነበር የምትሉት እስልምና ላይ ዮሐዴ ዊዳውን ላይ ምንድን ነው ኢስላም ዳይ ኢስላም ዳይ ይሄ ነገር ጴንጤ ላይም ታዲያ እያየኸው አይደለም? ይሄን ነገር ዝም ብለህ ስታየው አየ ነው እንጂ እና አስቸጋሪ ነው። ሂዱበት በቃ። የሆነ ራስን እስኪ ያተልግ ይሄ ታፕ ሁለት የምታሳይ ይመስሉኝ እኮ ላሳይ እሱ ያሳይ። አንተ ራስን ከፍ አድርግና ሁለታችሁ ከላይ ሆኑና አንተ ላይ ታፕታፕ እያደረጉ እሱ ደግሞ ያሳይ በጉን። አንተ ምግብህን ታብታብ አድርግ እስከዚያ። ወይም ደግሞ ቀለል ልናድርገው እንዲረሱን አንድ ሰው ከራሱ ጋር ራሱ አንድ አይደለም በሚለው ኧረ በስመ አብ እናቅልለው ብለህ ታከብድበታለህ እንደ ህይወቱ ገብቷችኋል ጋይስ? አሁን በፕሮቴስታንት ውስጥ ያለን ቤተ እምነቶች አንድ ነን እያሉ ነው እንግዲህ ሲናገሩ የምንሰማው። እና ተውት፣ የተለያዩ ቸርቾችን ተዋቸውና አንድ ግለሰብ ዝም ብለን ብቻ እንምረጥና ከነሱ ውስጥ ነው እሱ ራሱ ከራሱ ጋር አንድ አይደለም። አንዱ ግለሰብ ብቻውን ማን ነበር ሆነ ጊዜ ላይ ብቻህን ባቢሎን ብለነው ነበር። ማን ነበር ራሱ ኤፍሬም ያልከው? አንተ ነበር። አንተማ ብቻህን ባቢሎን አልከው። ኤፍሬም ነው እንደዛ ብለን ነው ነበረው አኩቻን ያልከው ይገባታል። እና ከባድ ነው እንትኑ ነገሩን ግን እንዲረዱ አሳያቸው ፕሊስ። እስቲ አሁን ምንድነው የሆነ የጥምቀት ላይ ምናምን ያልከኝ ይሁን ይኸው አሁን አሳያለሁ። ዮሐዴ ያሳይና አንድ ሰው ምን ያህል ከራሱ ጋር ራሱ እንደሚጣላ ማየት ይቻላል። እሺ አሁን ያው ካውንስሉ እንትን በማድረግ ነበረ አንድ ነን ምናምን ሲል የነበረው ስለተባለ ደግሞ ካውንስሉ መግለጫ ነው አንድ የሚያደርገን ሲባል ስለነበረ አንቀጽ 4 ላይ ካውንስሉ ማለት ነው የሚናገረው እንዲህ ብሎ ይናገራል። የካውንስሉ የእምነት መሰረት በመጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያዊቱ የሐዋርያት ቤተክርስቲያን እምነት ነው ይሉና ስለዚህ አለ የወንጌል አማኞች ጥንታውያኑ ታሪካውያኑ የቤተ ክርስቲያን ጉባኤያት ያወጧቸውን ምን አሉ?
ኦኬ አማኞች የወንጌል አማኞች ማለት ነው። ጥንታውያኑ ታሪካውያኑ የቤተ ክርስቲያን ጉባኤያት ያወጧቸውን የሐዋርያት፣ የኒቅያ፣ የአትናቴዎስ እና የኬልቄዶን እምነት መግለጫዎች ተቀብለው በየዘመኑ የተነሱ ተሐድሶአውያን ወደ ቀደመው መጽሐፍ ቅዱሳዊ እምነትና አስተምሮ ለመመለስ ያደረጉትን ጥረቶች አካትተው የቆሙ ናቸው ይላል። ወል አሁን ምንድነው ቻሌንጁ? የምር እነዚህ የሐዋርያት የኒቅያ እና የአትናቴዎስ እና የኬልቄዶን የእምነት መግለጫዎችን ትቀበላላችሁ ወይ ነው? ኦኬ እነዚህ የእምነት መግለጫዎችን ትቀበላላችሁ? የምትቀበሉ ከሆነ ባይዞ ጥምቀት ለድህነት ብላችሁ ትጨርሳላችሁ። ምክንያቱ የእንትን የእምነት መግለጫ ራሱ ቆይ አንዴ ላሳያችሁ። ራሳቸው የሚጽፉት ማለት ነው። እንደዚህ ልክ ይሄ ከዚህ ካቴኪዝም የተወሰደ ነው የሚመስለው አጻጻፋቸው እና እነሱም እንደዛ ብለው ነው የሚያምኑት። የመካነ ኢየሱስ የእምነት መግለጫ እነዚህን የእምነት መግለጫዎችን በሚገባ እንቀበላለን ይሉና ኒቅያው ላይ ላሳያችሁ። የአትናቴዎስ ላይ በስራቸው እንደሚፈረድ ምናምን ይናገራል። እሺ የኒቅያ የእምነት መግለጫ ብለው የሚያስቀምጡትን ላሳያችሁ። ያው ይሄ የመካነ ኢየሱስ ምንድነው በተፈጥሮ ዙም ሆነ። እሺ ያው ይሄ እንዴት ነበር ማሳያችሁ? እስቲ ርዕሱን ትንሽ ዞር አድርገው አንተ ሰውዬ። ይታያል እኮ ዮሐዴ በደንብ ይሄ ይታያል። የኢትዮጵያ እንደዚህ ቃረቁት እኮ መሬት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች። ይታያል ቀርጥ። እሺ በጣም ጥሩ። ስለዚህ ምን ይላሉ እዚህ ጋር 5.2 የሚታያችሁ ከሆነ ቤተ ክርስቲያኒቱ በቀደምት አባቶች ተዘጋጅተው በጥንታዊቷ ቤተ ክርስቲያን ተቀባይነት ያገኙትን የሐዋርያትን፣ የኒቅያን፣ የአትናቴዎስን የእምነት መግለጫዎችን ትቀበላለች። ሊትራሊ ከዚህ የወሰዱት ይመስላል። እሺ ከዚህ ከወሰዱት እዚህ የኒቅያ የእምነት መግለጫ የሚለው ላይ የኒቅያ የእምነት መግለጫ የሚለው ላይ ላሳያችሁ። እሺ እንዲህ ይላሉ። በአንዲት የሁሉም በሆነች ቅድስት የሐዋርያት ቤተ ክርስቲያን አምናለሁ ካለ በኋላ ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለሁ። የምን የኃጢአት ማስተሰሪያ በአንዲት ጥምቀት አምናለሁ ይላል። ይህንን ትቀበላላችሁ ወይ ነው? ኦኬ ትቀበላላችሁ ወይ? የአትናቴዎስ የእምነት መግለጫ ደግሞ ላሳያችሁ። እዛ የአትናቴዎስ የእምነት መግለጫ እሺ የአትናቴዎስ የእምነት መግለጫ ብለው የሚያምኑት ደግሞ ምን እንደሚል ላሳያችሁ። የኦግስበርግን እንተውና የአትናቴዎስ አንዴ እሺ ቆይ ይቅርታ አንዴ ላውጣው ብዬ ነው። እሺ እሺ ይኸው ሶሪ በጣም ይኸው እዚህ ጋር ምን ይላል? ሶስተኛው የእምነት መግለጫ ይልና የአትናቴዎስ ማለት ነው። ይኸው የቅዱስ አትናቴዎስ ይላል የእምነት መግለጫ። እሺ እዚህ ደግሞ ምን ይላል? እስቲ እዚህ ጋር የሚታያቸው ከሆነ እሺ ከ36 ጀምሮ እርሱ ለድህነታችን ሲል መከራ የተቀበለ ወደ ሲኦል የወረደ ከሙታን የተነሳ ወደ ሰማይ የወጣ በአብ ቀኝ የተቀመጠ በሕያዋንና በሙታን ሊፈርድ ከዚያ የሚመለስ በመምጣቱ ጊዜም እሺ መጀመሪያ ዳግም የሚመለሰው ለፍርድ ነው የሚለውን ያስይዛል። እዚህ በመምጣቱ ሚልና ጊዜ ሰዎች ሁሉ በስጋ ተነስተው
ስለ ስራቸው መልስ ይሰጣሉ ይላል። ስለምን? ስለ ስራቸው መልስ ይሰጣሉ። ኦኬ መልካም የሰሩ ወደ ዘላለም ሕይወት፣ ክፉ የሰሩም ወደ ዘላለም እሳት ይገባሉ ይላል። ምን የሰሩ? መልካም የሰሩ። መልካም ስራ በዘላለማዊ ድህነት ላይ ኦኬ፣ ልክ ማቴዎስ ወንጌል ምዕራፍ 25 ላይ እንዳለው ማለት ነው። መልካም የሰሩ ኦኬ፣ ያመኑ ብቻ ሳይሆን መልካም የሰሩ ወደ ዘላለም ሕይወት፣ ክፉ የሰሩ ደግሞ ክፋትን የሰሩ ኃጢአትን ያደረጉ ወደ ዘላለም እሳት ይገባሉ ይልና ይህ እውነተኛ የክርስትና እምነት ነው። ይህን የማያምንና አጥብቆ የማይይዝ ሊድን ይችላል? አይችልም። ሊድን አይችልም። 4 ነጥብ። እንዲህ ብለው ያምናሉ። የአትናቴዎስ የእምነት መግለጫ እስኪ የምትቀበሉ ከሆነ ግቡና አሳዩን። ቃልየት ያሰማልን። ዮሐዴ ካላችሁ አንድ ቁጥር እየጻፋችሁ ፕሬዝዳንቶች፣ አሁን ዮሐዴ ያለውንም የአትናቴዎስን የእምነት መግለጫ የምትቀበሉ ከሆነ ያው የካውንስሉ የእምነት መግለጫ ላይ ስለሚል ማለት ነው እንቀበላለን ስለሚል የምትቀበሉ ከሆነ እሱንም ገብታችሁ ማሳየት ትችላላችሁ። እንዴት ናቸው ወንድሞቼ? ሰላም ብያለሁኝ። እኔ ልውረድ። ቆይ አንድ ቁጥር እየጻፉ ያሉ አሉ። ሰላም ብያለሁ ሁላችሁ። እንዴት ነህ? ተቀመጥ። ቆይ ናቱ ተመልሼ እመጣለሁ። አንዲት ነገር አድርጌ ልምጣ። የሆነች ነገር አለ። ቦታ ኳቂ ቦታ አለ። ቴሌግራም ላይ አቡ ላይ አንድ ሄጄበት ልምጣ። እሺ ተመልሰህ ነው። እሺ ኢዮባ ወይ ዮሐዴ ባሩክ የሚልኩ ካሉ አስገቡ። ፕሮቴስታንት እሺ አሳየን ቪዲዮ እስከዛ ፓፓንዳ ዲያቆን እስኪ ሰላም ቪዲዮ ቀጥይ ባሩክ። እሺ አይ ሰላም ይበሉንና ከዛ አንቺ ቪዲዮን አሳየን እስከዛ እና መግባት የምትፈልጉ አንደን የምትሉ ቀደም ዮሐዴ ባሳየችውም እንዲሁም በቃ አንደን ብላችሁ የምትሉ ካላችሁ አንድ ቁጥር ትጽፋላችሁ ማለት ነው። እነሱ ከመጡ እናስቀድማቸዋለን። ችግር የለውም። አንድ ቁጥር እየጻፋለ አንድ ልጅ አለ ተስፉ የጌታ የሚል እስኪ ይግባና ይኸውሽ ኢንቫይት አድርጌያለሁና ዲያቆን ሰላም በሉ። ዲያቆን እስኪያዝ እንዴት ያደራችሁ? ላይም ታችም ያላችሁ ሰዎች ባሮኬ ዮኒ ኢዮባ ዮሐዴ ቃለ ሕይወት ያሰማልን። ተስፋ እንዴት አላችሁ? ሁላችሁም ሰላም ናችሁ ወይ? ቀጥለዋለሁ። ኢዮባ መልእክቱ ደርሶኛል፣ ግን በምን እንደማገኝ ስላላወቅኩ ነው። አንተም ፍለጋ ነው የገባሁት። እኔን ነው ዲያቆን? ያ አንድ የሆነ ቴክስት ደርሶኛል። አለበለዚያ ወይ ፎርጅድ አካውንት በአንተ ስም ተከፍቷል ማለት ነው። ወይ እኔ አልጻፍኩም ዲያቆን። ኦኬ እሺ ዲያቆን እሺ። አሁን ማሳያችሁ ቅድም እኔም አኬም ባነሳ ነው ላይ አንድ ሰው አይደለም ፕሮቴስታንት እንዳጠቃላይ አንድ ሰው ከራሱ ጋር ራሱ ምን አይነት የሀሳብ ልዩነት እንዳለውና ከራሱ ጋር ራሱ አንድ እንዳልሆነ ማሳያው ይሄ አንደኛው ቪዲዮ ነው። ተመልከቱ። ይሄንን ጥምቀት ከድህነት ጋር የተነጣጠለ አይደለም ነው የሚለው። የተለያየ ነው ወይ ደግሞ ድህነት ባለበት ጥምቀትም ሊገባ አይገባው ምናምን የሚል አይነት ሀሳብ በቃ ዝም ብሎ ስርዓት ብቻ ነው ምናምን የሚል ሀሳብ የትኛውም ፕሮቴስታንት ቸርች ውስጥ ወይ ደግሞ ፕሮቴስታንት ሙቭመንት ውስጥ ያለ ዲኖሚኔሽን ውስጥ ልታገኝ አትችልም። ጥምቀትና ድህነት ክሎዝሊ አሶሺየትድ ናቸው፣ በጣም የተቆራኙ ነገሮች ናቸው። ምክንያቱ ደግሞ ምንድን ነው? መጽሐፍ ቅዱስ ሲናገር ያመነ የተጠመቀም ይድናል በማለት ይናገር አይደለ? እሱ ብቻ ደግሞ አይደለም። ሐዋርያው ጴጥሮስም ሲናገር ምን አለ? እንግዲህ ጥምቀት ምሳሌውን አሁን ያደነና ሲል ወደ እግዚአብሔር የበጎ ሕሊና ልመና ነው እንጂ የሰውነትን እድፍ ማስወገድ አይደለም ማለት። ስለዚህ ጥምቀትን የመጀመሪያው ክፍለ ዘመን እንዴት ነበረ ሲያሙት የነበረው፣ ወይም ደግሞ ስለ ጥምቀት ምንድን ነው ሲያስቡ የነበረው የሚለውን ነገር ማየት ያስፈልጋል። መጽሐፍ ቅዱሳዊ
እንትኑን ብቻ ነው የምሰጥህ፣ መጽሐፍ ቅዱሳዊ የሆነውን ቤዝ ብቻ ነው የምሰጥህ። ሐዋርያው ጴጥሮስ ይህን ሲናገር ምን እያለ ነው ስንል ወደ እግዚአብሔር በጎ ሕሊና ምን አይነት ልመና? እሱም በክርስቶስ ትንሣኤ አለ። በክርስቶስ ትንሣኤ ያመኑ ሰዎች ወደ እግዚአብሔር የበጎ ሕሊና ልመና ያደርጋሉ በጥምቀት በኩል። ምክንያቱም ጥምቀትና ንስሐ ለመጀመሪያው ክፍለ ዘመን ክርስቲያኖች ተነጣጥለው የሚታዩ ነገሮች አይደሉም። ንስሐ የሚገባ ሰው መጀመሪያ የክርስቶስን ትእዛዝ በመፈጸም ነው የሚጀምረው። ለምሳሌ ንስሐ ለአንተ ምንድን ነው? እንደሰማችሁት ነው። አሁን ይህንን ጥምቀት ከድህነት ጋር ፈጽሞ የተነጣጠለ አይደለም። ጭራሽ ምን አለ እንዲህ ብሎ የሚያምን ፕሮቴስታንት ራሱ የለም አለ እንጂ ሁሉም ሰው በቃ ጥምቀት መሰረታዊ ነገር እንደሆነ አድርጎ ያስተምራል የሚልን ሀሳብ ነው ያስጨበጠው። ምን አይነት ውሸት ነው! ባህላዊ በጌታ ስሙት። አሁን ደግሞ ራሱ ልጁን ደግሞ አሁን ደግሞ ስሙት ጥምቀት ምን ማለት እንደሆነ ሲናገር የኃጢአት ስርየትን የመጽሐፍ ቅዱስ ጸሐፊያን የኃጢአት ስርየትን ሲያስቡ ሁልጊዜ እያሰቡ የሚናገሩት የኢየሱስ ክርስቶስን ቤዞታዊ ስራ ነው እንጂ ጥምቀትን ጉዳይ አይደለም። የነ ጴጥሮስ ይመስላል በኢየሱስ ክርስቶስ ስም ተጠመቁ የሚለው ማለት ነው። አገባቡን አልደግመውም። ቅድም አንተ ያልከው በጣም የሚያረካ ሀሳብ ስለሆነ ማለት ነው ኃጢአታችሁ ይሰረይ ዘንድ የሚለው እነዚህን ፖይንቶች ስናነሳ ጥምቀት ለቤተክርስቲያን እጅግ በጣም አስፈላጊ የሆነው ጌታ ኢየሱስ ክርስቶስ የሰጠው ስርዓት ነው። ነገር ግን ወደዚህ ቤተክርስቲያን አካልነት የገባ በእምነት ወደዚህ አካልነት የገባ ሰው የሚመሰክርበት ከቤተክርስቲያን ጋር የሚተባበርበት ከክርስቶስ ጋር የሚተባበርበት ስርዓት እንጂ ለድነት የሚያደርገው ነገር እንደሆነ አይናገርም ማለት ነው። ሌሎችንም በደንብ በጣም በቂ በሆነ መንገድ አንስተሃቸዋልና ይህንን ነው ማለት የምንችለው ብዬ አስባለሁ። ነገር እንዳላረዝማማንሽ እንደሰማችሁት ነው። አሁን ደግሞ ለድህነት የሚሆን ነገር አይደለም። ጌታ የመሰረተው ስርዓት የሚተባበርበት ነው። ለዛ ነው አንድ ሰው ከራሱ ጋር ራሱ አንድ አይደለም የምንለው እና ካላችሁ ግቡ፣ ቃሌም ራስ ካለህ ግባ። የሆነ ሰዓት ላይ ሁላ ዮኒዬ እንደዚህ ብሎ የሚያስተምር ካለ እንደውም ለእኔ አምጡልኝ ከኔ ጋር አገናኙ ምናምን ብሎ ነበር አይደል? ያው እንግዲህ ለቃሌ ያው ቃሌን ጠርተንለታል። ተነጋገሩ ትላለህ። አንድ ቁጥር ጻፉ እስኪ። ለማንኛውም ባህላዊ ውሸት። እሺ አንድ ቁጥር ጻፉ። በቲክቶክ መንደር ላይ እና እንዳጠቃላይ ፕሮቴስታንቶች ሲፎክሩ እምነታችንን የትም ነው የምናብራራው ምናምን እያሉ ይፎክሩ ነበርና ይኸው እንደምታዩት ቲክቶክ ላይ ኑ እምነታችሁን አብራሩ፣ ኑ ውሸታችሁን የተናገራችሁት ብለን ስንል ማስረጃ ይዘን የሚመጣ ፕሮቴስታንት ጠፍቷልና ፕሮቴስታንቲዝም እያበቃለት ነው ለሚለው ግልጽ ማሳያ ይመስለኛል አይደል? በትክክል ዮባ አይ ቲንክ ይህንን ርብርቦሽ የሚያደርጉት አንድ ላይ ሲሰበሰቡ ነው እንጂ ለየብቻቸው በትምህርት ሲወጡ በተአምር አንድ አይሆንም። አውሽ የትናንት የማማዬ የጊፍት ስጦታ ቪዲዮ ያለው ሰው ቢኖር እንዴት አንድ እንዳልሆኑ ኢቭን ለሰው ያላቸው አመለካከትም አንድ አይደለም እና ፓፓ አለ የማማዬ ጊፍት ስጦታ ሰጠች እና ከወንድሞቿ ጋር መጽሐፍ ቅዱስ ተበርዟል የሚለውን ተቀበላለች ያሉበት በሀሳብ ራሱ የሆነ ቦታ አይስክሪም ነው የሰጠችው። ማስረጃ ላቅርብ ተብሎ ቀዝቀዝበን ነበር ሀሳቡ እና እንደዛ ናቸው። እና ትልቁ ነገር ትናንት ይሁን ዛሬም ደምረው ሲጠይቃቸው ነበረ በኤፍሬም ትምህርተ ስላሴ ላይ እና ወደሱ ብትመለሱ በጣም ደስ ይላል። ዮሐዴ አለ ናቱ ዮሐዴ አውሩ ያላወራችሁ ሰው እስኪመጣ
አይኖቿ ያዩኝ ካንተ በቀር